ኃያል ነው እግዚአብሔር ኃያል ነው ቅዱሱ አይቻለሁ በዓይኔ ሲቆም ማዕበሉ አይቻለሁ በዓይኔ ሲጣል ነፋሱ ኃያል ነው እግዚአብሔር ኃያል ነው ቅዱሱ ኃያል ነው እግዚአብሔር ኃያል ነው ቅዱሱ አይቻለሁ በዓይኔ ሲቆም ማዕበሉ አይቻለሁ በዓይኔ ሲታዘዝ ነፋሱ ሰረገላውን በእሳት ሰርቶታል በደመና ላይ ይረማመዳል ስልጣን የእሱ ነው አለቅነት ማን እንደ ጌታ ከአማልክት ማን እንደ ጌታ ከአማልክት ኃያል ነው እግዚአብሔር ኃያል ነው ቅዱሱ ኃያል ነው እግዚአብሔር ኃያል ነው ቅዱሱ አይቻለሁ በዓይኔ ሲቆም ማዕበሉ አይቻለሁ በዓይኔ ሲታዘዝ ነፋሱ ኃያል ነው እግዚአብሔር ኃያል ነው ቅዱሱ ኃያል ነው እግዚአብሔር ኃያል ነው ቅዱሱ አይቻለሁ በዓይኔ ሲቆም ማዕበሉ አይቻለሁ በዓይኔ ሲታዘዝ ነፋሱ የስሙ ትርጓሜ ማን እንደ እግዚአብሔር ነው የሰውን ወደ አምላክ አምላክን ወደ ሰው እኛን የሚረዳን ዘወትር ይርዳ የመላእክት አለቃ ቅዱስ ሚካኤል ነው የስሙ ትርጓሜ ማን እንደ እግዚአብሔር ነው የሰውን ወደ አምላክ አምላክን ወደ ሰው እኛን የሚረዳ ዘወትር ይርዳ የመላእክት አለቃ ቅዱስ ሚካኤል ነው ገና ብላቴና ሳለሁ አንድ ፍሬ ሰው ሁሉ ሲንቀኝ ምስጋናን ጀምሬ ጸጋዬን አብዝቶ ያበቃኝ ለዚህ ክብር የሚካኤል አምላክ ይመስገን እግዚአብሔር የስሙ ትርጉም ማን እንደ እግዚአብሔር ነው የሰውን ወደ አምላክ አምላክን ወደ ሰው እኛን የሚረዳን የመላእክት አለቃ ቅዱስ ሚካኤል ነው የክፉ የሰው ሥራው ክፉ ሐሳብ ነውና በቅንነት መንገድ ከቶ አይሄድምና የሞቱን ደብዳቤ ለባሪያን ሲሰጠው ሚካኤል አጥፍቶ በደስታ ለወጠው የስሙ ትርጓሜ ማን እንደ እግዚአብሔር ነው የሰውን ወደ አምላክ አምላክን ወደ ሰው እኛን የሚረዳን ዘወትር በምልጃ የመላእክት አለቃ ቅዱስ ሚካኤል ነው ገና ብላቴና ሳለሁ አንድ ፍሬ ሰው ሁሉ ሲንቀኝ ምስጋናን ጀምሬ ጸጋዬን አብዝቶ ያበቃኝ ለዚህ ክብር የሚካኤል አምላክ ይመስገን እግዚአብሔር